ኦርደር ሊስት የሚለው ኮድ እናድርግ። ኦርደር ኦኤል እንጠቀማለን። ኦኤል ማለት ኦርደር ሊስት ማለት አትሪቢዩት እንጨምር። አትሪቢዩት ማለት ምንድነው? ሞር ኢንፎርሜሽን የሚሰጥን ስለሆነ ማለት። ሶስተኛው ምን ሆኗል? ሰርክል የምንፈልጋቸውን ስታይሎች ልክ በዚህ መልኩ እየተጠቀምን ዲፊኒሽን ተርም ወይም ዲፊኒሽን ሊስት ታግ ነው። ዲፊኒሽን ሊስት ታግ በሶስት ነገሮች ያልቃል። ሰላም ዲኮዲንግ ተከታታዮች እንዴት ናችሁ? ዛሬ በዚህ ቪዲዮ ሃው ቱ ክሬት ሊስት ታግ ሊስቶችን እንዴት አድርገን ክሬት እናደርጋለን የሚለውን እናያለን። ሊስት ማለት ሊስት ለምን ይጠቅመናል? መጀመሪያ ሶስት አይነት ሊስቶች there are three types of ሊስት ታግ አለ። እነዚህ ሊስቶች ለምን ይጠቅሙናል ካልን መረጃ ለመያዝ ይጠቅሙናል። ሶስቶቹም የተለያየ ፋንክሽን አላቸው። ኦርደር ሊስት ማለት የተደራጀ ወይም ስንሰጠው ግዴታ ኢምፖርታንት የሆነ ነገር፣ ለምሳሌ እኛ ቅደም ተከተል ባናስቀምጠው ራሱ በቅደም ተከተል አድርጎ ያስቀምጠው ኦርደር ያደርገው አንድ ይሄ እኛ ከፈለግነው ደግሞ ከምንፈልግበት እናስጀምረዋለን። ከዛ ወደዚህ ያለውን እሱ ይጨርስ። አንኦርደርድ ሊስት ማለት ዝብርቅርቅ የተቀመጡ ኢምፖርታንት ያልሆነ በኦርደርድ ሊስት ተቀመጡ ኦርደር ቢደረጉ ቫልዩለስ የሆኑ መረጃዎችን አንኦርደርድ ሊስት በሆነ ታግ ያስቀምጥ። ሶስተኛው ዲፊኒሽን ሊስት ታግ ነው። ዲፊኒሽን ሊስት ታግ ማለት ሌላ ሰው የተናገረውን የምንገልጽበት በዲፊኒሽን ተርም አድርገን የምንገልጽበት። እንዴት አድርገን ኮድ ያደረግናል ላሳያችሁ። ወደ ኮዲንግ መጀመሪያው ኦርደርድ ሊስት የሚለው ኮድ እናድርግ። ኦርደርድ ኦኤል እንጠቀማለን። ኦኤል ማለት ኦርደር ሊስት ማለት ከዛ ብሬክ እናድርግና ኦርደር ሊስት ከሚለው ላይ ሊስት ታጎችን ሊስት ማለት ኤል አይ ማለት ነው። እዚህ ላይ እንጻፍ። ለምሳሌ የተመቸን ኬሚስትሪ፣ ባዮሎጂ ምናምን ቢሆን እንግሊሽ እለዋለሁ አንደኛው። ሁለተኛው ሊስት ልና ዘሴም ነው። ሁለተኛው ማትስ እለዋለሁ። ተመሳሳይ ስለሆነ ኮፒ ላድርግ። ፔስት ዘችኛውን ፊዚክስ ብለው ፊዚክስ ኬሚስትሪ ነው። ኬሚስትሪ ባዮሎጂ ልበለው። ራን እናድርገው ብሮዘራችን ላይ። ያው እንዳያችሁት አንድ እንግሊሽ፣ ሁለት ማትስ፣ ሶስት ፊዚክስ፣ ፎር ኬሚስትሪ፣ አምስት ባዮሎጂ። አያችሁ እንደዚህ አድርጎ ኦርደር ሊስት ራሱ 1 2 3 4 5 ብሎ አመጣለን። ለምሳሌ ከዚህ ጋር ኤቢሲዲ ከሚለው ላይ እንዲነሳ ቢፈልግስ እሱንም እንዴት እንደሆነ አሳያችሁን። ኮፒ እናድርግና እናስተካክላለን። እዚህ ጋር ስታይል ሚል አትሪቢዩት እንጨምራለን። አትሪቢዩት ማለት ምንድነው? ሞር ኢንፎርሜሽን የሚሰጥን ስለሆነ ማለት ነው። ከዛ ስታርት ላይ ስታርት እንላለን። ታይፕ ኤ ታይፑ ከየት እንዲጀምር የምንፈልግ ከኤ እንዲጀምር ነው የምንፈልገው። ኤ ቢ ያለው የተወገረው እሱ እንዲጨርሰው ማለት ነው። እስኪ ብሮዘራችን ላይ ሪፍሬሽ ስናደርግ እንግሊሽ ኤ፣ ቢ ማትስ ሲ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ሊስት። ስለዚህ ላይ ስሞል እንዲጀምር ላይ ልፈልግ እስኪ ስታይል ብዬ እዚህ ጋር ስታርት ልበለው። ታይፕ ልና ስሞል ዋን ከስሞል ኤ ሪፍሬሽ እናድርገው። ያው እዚህ ላይ ደግሞ በስሞል ዋ ኤ አያችሁ። እዚህ መጀመሪያው አንድ ከዛ ሁለተኛው ደግሞ በካፒታል ኤ በስሞል ኤ። ስለዚህ በፈለግነው ጀምረን በፈለግነው ማስጨረስ እንችላለን ማለት ነው። ከመቶም ጀምረን ወደ 50 ከፈለግነው ቁጥር ጀምረን እንደዚህ አድርገን በዚህ መልኩ እንትላለን። ስታይል ሚል አትሪቢዩት እንጠቀምና ታይፑ ከዚህ እንዲነሳልኝ ብለን ከዚህ በመቀጠል አንኦርደርድ ሊስት ነው የምናየው። እስከዚህ ከመጣችሁ ቪዲዮውን እንደወደዳችሁት አልጠራጠርም። ሳብስክራይብ ካደረጋችሁ ሳብስክራይብ አድርጉት፣ ላይክ አድርጉት። አንኦርደርድ ሊስት የምንለው እንዴት እንደሆነ ላሳያችሁ። የመጀመሪያውን ኮፒ አድርገነዋል። እዚህ ጋር ፔስት አድርጌዋለሁ። እንግሊሽ፣ ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ በፖይንት አድርጎ አመጣል። ስኩዌር እና ሰርክል እንዲሆንልን ብንፈልግ ስኩዌር ስናደርገው ምን እንላለን? ስታይል ሚል አትሪቢዩት እንጠቀምና ስታርት ምናምን የሚለውን ባንጠቀም ችግር የለውም። እዚህ ጋር ኦርደር ሊስት ላይ ግን ያስፈልጋል። ታይፕ ብለን ስኩዌር እናደርጋታለን። ከዛ ሪፍሬሽ ምን አድርጎታል? እንግሊሽ፣ ማትስ፣ ፊዚክስ፣ ኬሚስትሪ የሚለውን ስኩዌር አስቀምጦልናል። አንደኛዋን በሰርክል ቢያስቀምጥልን ስታይል ሚል አትሪቢዩት እንጠቀምና ስታይል የሚለው ላይ ምንም ባንጠቀምበት ችግር የለውም፣ ግን ስታይል የሚለው መቀመጥ አለበት። ታይፕ
ሰርክል ሊስት ልበለው። ሰርክል እንዲሆን ብፈልግ እዚህ ላይ ምን አድርጎታል? ሰርክል አድርጎታል። ሶስተኛው ምን ሆኗል? ሰርክል። የምንፈልጋቸውን ስታይሎች ልክ በዚህ መልኩ እየተጠቀምን አንኦርደር ሊስት ከሆነ ስታይል እናለን። ከዛ ታይ ምን አይነት እንዲሆን እንፈልጋለን የሚለው በዚህ መልኩ እያስቀመጥን እንሄዳለን ማለት ነው። ሶስተኛው ወይ መጨረሻው ከሊስት ታጎች ዲፊኒሽን ተርም ወይም ዲፊኒሽን ሊስት ታግ ነው። ዲፊኒሽን ሊስት ታግ በሶስት ነገሮች ያልቃል። የምንጠቀማቸው ታጎች ዲዲ ማለት ዲፊኒሽን ዲቴል ማለት በዲዲ እንጨርሳለን። ከዛ ዲቲ ማለት ዲፊኒሽን ተርም ኮር ፖይንቱ ምንድን ዲፊኒሽን ሊስት ስለምንናገረው ነገር ሊስት ማለት ነው። ለምሳሌ ይሄንን ታግ ቡክ ብዬ ልጻፍ ቡክ ብዬ ሴሚኮሎን አድርጌ ከዛ በዲፊኒሽን ሊስቱ ላይ ደግሞ ምን እለዋለሁ? ሞስት ኢምፖርታንት ልበለው መጽሐፍ በጣም ጠቃሚ ነው ብዬ ሪፍሬሽ ላድርግና ቡክ ኢዝ ሞስት ኢምፖርታንት መጣለ። አንድ ደግሞ እስኪ እንጨምር። በተመሳሳይ ሁኔታ ኮፒ እናድርገውና ፔስት እናድርገው። ቡክ የሚለው ሌላ እስኪ እንቀይር። ዳልተን ነው ብሎ ዳልተን ምን አለ? ለምሳሌ ዳልተን የተናገረው ማተር ኢዝ ኔዘር ክሬትድ ኖር ዲስትሮይድ ልበለው። ማተር ኢዝ neither created nor destroyed. destroyed ሪፍሬሽ እናድርግ ብሮዘራችን ላይ ዳልተናል እና ማተር ኢዝ neither created nor destroyed። ዲፊኒሽን ሊስትን በዚህ አድርገን ደግሞ እንጠቀማለን። ዛሬ በዚህ ቪዲዮ ሶስት አይነት ሊስቶች አሉ። ኦርደር ሊስት፣ አንኦርደር ሊስት እና ዲፊኒሽን ሊስት ኦር ዲፊኒሽን ተርም ማለት ነው። የምንጠቀምበት ሌላ ሰው የተናገረው ኦርደር ሊስት ማለት እናስቀምጣቸው ወይም የምንናገራቸው ኢምፖርታንት ከሆኑ በቅደም ተከተል እንዲቀመጥልን ማድረግ እንችላለን። በፈለግነው ካፒታል በስሞል እንደገና በሮማን ነምበር እንዲቀመጥልን ማድረግ እንችላለን። ፈለግነው ቁጥር ማስመሰት እንችላለን። እኛው አንኦርደር ሊስት ኦርደር ቢቀመጡም ኢምፖርታንት ያልሆኑ ችግር የሌለው ነገሮች ከሆኑ በምንፈልጋቸው በዚህ ማስቀመጥ እንችላለን። በራይት መልክ ማስቀመጥ እንችላለን። በክብ በሰርክል በዶት ማስቀመጥ እንችላለን። ሌላው ዲፊኒሽን ሊስት ታግ ነው። ዲፊኒሽን ሊስት ታግ ሌላ ሰው የተናገረው እንደማስቀመጥ መግለጽ የምንጠቀምበት። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር አድርጉት። ኮዲንግ የኢትዮጵያውያን የኮዲንግ ተስፋ እንደሚሆን አልጠራጠር። ቪዲዮውን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲጠቀሙበት ሸር አድርጉት። በዚህ ቻናል በጣም ብዙ የኮዲንግ ትምህርቶች ይለቀቃሉ። ሰላማችሁ ይብዛልኝ። ቴንኪው